ያደረጋችሁት ከሆነ ያ ነገር በአንድ ቀን $5 ድረስ መስራት ትችላላችሁ ማለት ነው። እና ያንን ሳዘነጉ በስነ ስርዓት ከሰራችሁ በደንብ ትርፋማ ትሆናላችሁ ማለት ነው። እና እስከዛው ድረስ ቪዲዮን ሙሉ ብታዩት ይመከራል። እና ከዛ ባለፈ ቪዲዮን አይታችሁ ከጨረሳችሁ በኋላ ከተመቻችሁ ላይክ እና ሰብስክራይብ እንዳይረሳ። ወዳችኋለሁ። እና አጠቃላይ የሱ ስራ የሚሆነው ኤም ክሪፕቶ ይባላል። እና ይሄ ኤም ክሪፕቶ በደንብ አሪፍ ነው። እና ያን ኤም ክሪፕቶ ሙሉ በሙሉ አሰራሩን አይታችሁ በደንብ ስሩ። እና ፓርት 2 ደግሞ ሌላ ቪዲዮ ይዤ እመጣለሁ። ማለትም የኤም ክሪፕቶ ሳይሆን ሌላ ማለት ነው፣ ሌላ አፕም እናንተ የምትሰሩትን። እና ሌላ ጊዜ ደግሞ 100 ሰብስክራይበር ስንደርስ አሪፍ እንደዛ አይነት የኦንላይን ስራዎች ሊስት ምናምን ሲደረጉ አብዛኛውን ጊዜ የሚይዝ አፕ አለ። እና እሱን አፕ አካፍላችኋለሁ። እኔ የምሰራውን አፕ ማለት ነው አካፍላችኋለሁ። ከዛም በኋላ እናንተ ምንም ሳትጨናነቁ ያ አፕ ሪል የኦንላይን ስራ ነው የሚለቀው። እና በዛ አፕ ሪል የኦንላይን ስራ መስራት ትችላላችሁ። እና ሰብስክራይብ እንዳይረሳ፣ ከወደዳችሁ ደግሞ ላይክ። እሺ ፋሚሊ እንዴት ናችሁ? እና አሁን ቀጥታ ትንሽ ወደ ቻናሉ ከገባችሁ በኋላ ትንሽ ወደ ታች ስክሮል ታደርጋላችሁ። ከዛም በኋላ ይቺን ሊንክ ታገኛላችሁ። ይቺን ሊንክ ከዛም በኋላ እሷን ሊንክ አንዴ ነክታችሁ ትገባላችሁ። ከዛም በኋላ እዚህ ጋር ጉግል ፕላይ ስቶር የሚለውን ነክታችሁ ጀስት ዋን ነው ከእናንተ ማለት የሚጠበቀው ጀስት ዋን ትላላችሁ። ከዛም በኋላ አሁን እኔ እዚህ ጋር ኢንስታል ስላደረኩት ነው ኦፕን አድርግ የሚለኝ። እና እናንተ ኢንስታል ስላላደረጋችሁ እናንተን እዚህ ጋር ኢንስታል አድርጉ ብሎ ያመጣላችኋል። ከዛም በኋላ እናንተ ኢንስታል ታደርጋላችሁ። ከዛም በኋላ ኦፕን ብላችሁ መግባት ነው። እዚህ ጋር ኦፕን የሚለውን እንነካለን። እና ይሄው እንዲህ ነው። ጉድ አሁን ለኔ እዚህ ጋር እንደምታይ ሆነ 1520 ኮይን ነው ያለኝ ለኔ። እና አሁን እናንተ ኮይን ለመስራት ከፈለጋችሁ እዚህ ጋር ፕላይ የሚለውን ትነካላችሁ። ከዛም በኋላ ወደዚህ ቦታ ያመጣችኋል። ከዛም በኋላ ይሄ ያው ቀላል ጌም ነው። እና ይሄ በጣም ቀላል ጌም ነው። ጌሙን አጫዋወቱን ምናምን ከፈለጋችሁ እዚህ ጋር እንዴት እንደምትጫወቱ ማውረድ ብቻ ነው ወይስ መጫወትም አለ ምናምን የምትሉን ነገር ከፈለጋችሁ እዚህች ጋር ሞር የሚለውን ነገር መንካት ነው። ከዛም በኋላ ይሄው እንዲህ ያመጣል። እዚህ ጋር 3 ኮይን ለመቀበል ከፈለክ ሌቭል 5 መድረስ አለብህ ማለት ነው። እዚህ ጋር ደግሞ የመጨረሻው 19 ኮይን ለመቀበል ከፈለክ ሌቭል 50 መድረስ አለብህ። እና እሱ ማለት በጣም ቀላል ነው። ሌቭል 50 እኔ አሁን እየተጫወትኩ ያለው ሌቭል 200 ደርሼ ወደ 400 ኮይን አካባቢ ምናምን የሚቀበለው ነው። እና ይሄው የኔ አፕ ማይ አፕስ የሚለው ጋር ገባለሁ። አሁን ይሄው እኔ እየተጫወትኩት ያለው ጌም ይሄው 400 አጠቃላይ ይሄንን ከጨረስኩ በኋላ 415 ኮይን ነው የሚቀበለው ማለት ነው። እና ያንን 415 ኮይን እቀበላለሁ ማለት ነው። እና አሁን ዳናው ስንመለስ እዚህ ጋር የኔ ኮይን ይሄው ከላይ በኩል እንደምታዩት 1500 ምናምን 20 ነው። እና ሌላኛው ነገር የት እንደምታወጡ አሳያችኋለሁ። ከታች በኩል እዚህ ጋር ሪደም የሚለውን ትነካላችሁ። ከዛም በኋላ ይሄው እናንተ የምትቀበሉበት መንገድ ሁሉ ይሄው እዚህ ጋር በዚህ ሁሉ መንገድ መቀበል ትችላላችሁ ማለት ነው ብራችሁን። እና በባይናንስ በኩል በሪፕላይ በኩል ምናምን አሁን በባይናንስ እኔ በባይናንስ መቀበል ስለምፈልግ በባይናንስ እቀበላለሁ ብል እሱ የሚፈልግ ነገር አለ። እሱ ከናንተ የሚፈልገው
ፊ ምናምን ምንም የለም። ይኸው አሁን በቢኤንቢ መልክ ነው የምናወጣው እና ይሄ በጣም ቀላል ነው። 2900 ኮይን ማለት በጣም ቀላል ነው እና 10000 ኮይንም እንደዛው ቀላል ነው እና በቀላሉ መስራት ትችላላችሁ ማለት ነው። በርትታችሁ ከሰራችሁ ደግሞ በቀን በደንብ አሪፍ ገንዘብ ታገኛላችሁ ማለት። እዚህ ጋር ደግሞ ቼክ ሂስትሪ እናንተ የወሰዳችሁትን ምናምን ቼክ አድርጋችሁ ማውጣት ትችላላችሁ። የወሰዳችሁ ሪዋርድ ማለት ነው ሂስትሪ ማለት ነው። እና ስገባ እኔ አሁን ምን ሂስትሪ ስለሌለኝ የጌም ሂስትሪ ማለት ነው። እና እዚህ ጋር ታች በኩል ፍሬንድ ኢንቫይት አድርጋችሁ መቀበል ትችላላችሁ። ያው ፍሬንድ እዚህ ጋር ምናምን ኢንቫይት አድርጋችሁ መቀበል ትችላላችሁ። አሁን ሪፌራል ሂስትሪ የሚለውን ከታች በኩል እቺን አንዴ ነቅታችሁ ትገባላችሁ። ሪፌር ያደረጋችሁ ሰዎችን ማለት ነው። እና አሁን እንደኔ የገባልኝ ሰው ይሄ ነው ማለት ነው። ይሄ ልጅ ገብቶልኛል ማለት ነው። እና ገብቶ ሰርቷል ምናምን 1000 ኮይን ሰጥቶልኛል። እና አሁን እነዚህም ሲገቡ 1000 ኮይን ይሰጣል ማለት ነው። እና አሁን ወደ ስክሪች ስመጣ ስክሪች ጋር ስመጣ ስክሪች የሚለውን እነካለን። ዘና ወደዚህ ስመጣ እዚህ ጋር ለመጀመሪያ ጊዜ ትወስዳላችሁ ማለት ነው። ኮይን ሪደም አድርጋችሁ አንዴ ትነካላችሁ። ከዛም በኋላ እሱ ራሱ ይሰጣችኋል ማለት ነው። እና አሰራሩ ይሄንን ይመስላል። እና አሰራሩን ደግሞ ለማወቅ ከፈለጋችሁ እነሱን ጠይቃችሁ ለማወቅ ከፈለጋችሁ እዚህ ጋር how to earn scratch card የሚለውን ትነካላችሁ። ከዛ በኋላ በዚህ መልኩ ያመጣላችኋል። ስቴፕ ባይ ስቴፕ ያመጣላችኋል። ፈረስቱ ስቴፕ ዋኑ select a game to play and download it ማድረግ ነው። እና ጌሙን አውርዳችሁ መጫወት አለባችሁ ይላል። ሁለተኛው ደግሞ play game for 1 minute ጌሙን በአንድ ደቂቃ መጫወት አለባችሁ ምናምን። በአንድ ደቂቃ መጫወት አለባችሁ ስትባሉ ግዴታችሁ አይደለም። የግድ የተሰጠው ቀን አለ። በዛ ቀን ሌብላችሁን መጨረስ አለባችሁ ማለት ነው። እንደዛ አይነት ነገር ማለት ነው። እና ስቴፕ 3 on each new game download you will get new scratch card ነው። እና አዲስ ጌም አውርዳችሁ ምናምን ስትገቡ ወደ ስክሪች ጌም ትገባላችሁ ማለት ነው። እና እንደዛ አድርጋችሁ በቀላሉ መጫወት ትችላላችሁ። አንስቲ ወደ ሆም እንመለስ። እና ከዚህ ሌላ ነገር ምንም የለም። አፕ ታስክ ሰርቬይ ኦፍ ፈርስ ምናምን እነዚህ ሁለቱም ድሮ በአሪፍ ሁኔታ ይሰሩ ነበር፣ ግን አሁን አይሰሩም እና በደንብ አሪፍ ነበሩ። አፕ ታስክም አፕ ምናምን ሳታወርዱ በቀላሉ የምትሰሩት ነገር ሲሆን ሰርቪስ ኦፈርም በኦፍላይን ነው የምትጫወቱት ምናምን ነው። እና እንደዚህ አድርጋችሁ መጫወት ትችላላችሁ። ቪዲዮን ከወደዳችሁ ላይክ እና ሰብስክራይብ ማድረግ እንዳይረሳ። እና የዚህን አፕ ሊንክ ከፈለጋችሁ ደግሞ ቴሌግራም ቻናላችን ላይ አለ። ወደ ቴሌግራም ቻናላችን ሄዳችሁ አፑን ማውረድ ትችላላችሁ። እና እንደዚህ አድርጋችሁ በቀላሉ መግባት ትችላላችሁ ማለት ነው። ነገር ግን ከእናንተ መጀመሪያ የሚጠበቀው ሬጂስተር አድርጋችሁ መግባት ነው። ከዛ በኋላ ሬጂስተር እንዳደረጋችሁ ወደዚህ ይወስዳችኋል ማለት ነው። ከዛ በኋላ በአሪፍ መንገድ መስራት ትችላላችሁ ማለት ነው። ወዳችኋለሁ። እና በኔክስት ቪዲዮ እንገናኛለን ማለት ነው። እና ኔክስት ቪዲዮአችን አሪፍ የሆነው በካርድም በሳፋሪኮም በኢትዮ ቴሌኮም ካርድ በፓብጂ ሞባይል ጌም መቀበል እንችላለን። እና በፓብጂ ሞባይል ጌም ስትቀበሉ በዩሲ መልክ በሌላ ነገር መልክ መቀበል ትችላላችሁ ማለት ነው። እና እሱን አፕ ሌላ ጊዜ አመጣላችኋለሁ። በጣም አሪፍ አፕ ነው። እኔም በሱ በደንብ የተጠቀምኩበት አፕ ስለሆነ በቀጣይ አመጣላችኋለሁ። ወዳችኋለሁ። ፒስ